ብታምኑ ባታምኑ አሁን የቆምኩት ወርቅ ላይ ነው። ባላ ያው በኒው ይር ኢቫቸው ነው የምንገኘው እዚህ ተመለከቱ። ኔዘርላንድና ታሪኳን በሰበን የምናይበት ቦታ ነው። ትኬት ካገኘን ሙሉን ገብተን እናያለን። ምርጥ ያልታዩ ቦታዎችና ትዝብቶቻችንን በዚህ ቻናል እናጋራበታለን። ቤልጅየም ብራስልስ ሰብስክራይብ እናስደርግ ሰዎች ነን። ቤልጅየም ብራስልስ ከተማ ነው የምንገኘው። ምን እየበላ ነው? በኔዘርላንድ አምስተርዳም ድንች Pass the ball. You are not Messi. Dinho, Gundo, you pass the ball to find out. ይህ ማሮኒ ይባላል ተብያለሁ። እሺ ልቀምሰው ነው ለመጀመሪያ ጊዜ በዙሪክ ሰርፕራይዝ ላሳያችሁ። በፈረንሳይ ፓሪስ ፒኤስጂ ስቴዲየም ውስጥ የሆነ ከባድ ሰርፕራይዝ ላሳያችሁ ነው። የስ እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። በብዛት ወደ ፓሪስ የሚደረግ ጉዞ የሌሊት ጉዞ ነውና እንግዲህ እኛ ቀደም ብለን ነው ወደ ቦሌ ኢንተርናሽናል ኤርፖርት የደረስነው። ከዛም ያው ሰዓት ስለነበረን እዛ የሚገኙ የተለያዩ ሬስቶራንቶች ውስጥ የተለያዩ ወዳጆቻችን ጋር ሻይ ቡና እያልን ቆይታችን አድርገን ነው ወደ ፕሌን ውስጥ እየገባ ነው። አካሄድ እንዴት ነው? ያው እንግዲህ እኛ ወደ ፓሪስ ሁለተኛ ጉዟችን ነው። ከሄኖክ ጋር አንድ ነገር እየተወራረድ ነበር። አሁን የምንሄድበት ሰዓት በጣም ክረምት ብርድ የሆነበት ሰዓት ነው ወደ አውሮፓና እኔ ደግሞ በቲሸርት ሄዳለሁ እየተወራረጃለሁ። እንግዲህ እዛ እስኪ የሚሆነው እናያለን። ወይዘሩ ከዜሮ በታች ኔጌቲቭ ዋን እና ምን አስብ ከዚህ በፊት ያው በሰመር ላይ ነው የሄድነው እና በበጋ ሰዓት ላይ ነው የሄድነው። አሪፍ አየር ነበር። አሁን ትንሽ ከባድ አየር ነው፣ ቅዝቃዜው ተብለናል። ለማንኛውም እንሄዳለን። ያስ ተመልካቾቻችን አውሮፓ ገብተናል። የመጀመሪያ መግቢያ መዳረሻችን ፓሪስ ሆኗል ማለት ነው። እኔ በእርግጥ ከአዲስ አበባ ከሄኒ ጋር ትንሽ ቃል ገብቼ ነበረ። እኔ ቅዝቃዜ ወዳለሁ እና ምንም አይነት ጃኬት አልደረብብኝ። እርግጥ ገና ከኤርፖርት ሳልወጣ ምንም ማድረግ አልቻልኩም። ተሸነፈ። በስመ አብ አውልቀው ጃኬቱን አውልቀው። ለምን እኔ አልሆንኩም? Oh my God! ባሳችን ይህን ይመስላል። ሲያምር ፓሪስ የፍቅር ከተማ ዘ ሲቲ ኦፍ ላቭ ወይም የብርሃን ከተማ በመባል ትታወቃለች። ሌላው ፓሪስ ከምታወቅበትና የጎብኚዎችን ቀልብ የሚስበው ኤፍል ታወር ሲሆን የፓሪስ ትልቁ ምልክት ነው። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ይጎበኙታል። ሚኪያችን ዛሬ አዋዋላችን ምን ይመስላል? የዛሬ ውሏችን እንግዲህ ወደ አይፍል ታወር ይወስደናል። ሴኔ ሪቨር ክሩዝ ይኖረናል። የፐርፊውም ሙዚየም በደንብ እናያለን። አብራችን ቆዩ።
እና ጋይስ ሌላው ደግሞ የሚገርም ቲም ነበር በቬጂታን ኢትዮጵያ ትሬን ትራቭል አብረን ስንሄድ የነበረው እና ማራኪው ግን በጣም እንደሚወዱ እንደሚያደንቁ እየገለጹልን ነበር። ሰብስክራይብም እያደረጉም እያስደረጉ ነበር። አንዳንዶቹ እየደወሉላ ሲያስደርጉ ነበረ። ግቡና ሰብስክራይብ አድርጉ። አንድ ግሩፕ ላይ ፖስት ያስታውቂያ ነው። ስለዚህ ያው እናንተም ሰብስክራይብ ማድረግ ይጠበቅባችኋልና አዲሱን ዩቲዩብ ቻናላችን ግዛችሁ አሻግሪ ሰብስክራይብ እንድታደርጉ እንጋብዛለን። ይህ ድንቅ ህንፃ ለፈረንሳይ አብዮት 100ኛ ዓመት መታሰቢያ እንዲሆን በ1889 በተካሄደው የዓለም ኤግዚቢሽን ፌር ወቅት ተገንብቷል። ያው እዚህ ፓሪስ ክሩዝ ላይ ሚኪ ቬጂታን እያንዳንዱ ቦታዎች ከነ ታሪኮቻቸው በደንብ ሲያብራራል ነበር። 100 ኪሎ ሜትር ውስጥ ነው ያለው እንደ ዋሻ ተጠቅመውታል። ስለዚህ የትኛውም ኢንድ ላይ ብትሄድ ታገኘዋለህ። ጎብኝቶ ለመጨረስ ሎuvre ሙዚየም ቢገባና ሁሉም ሰው ጎብኝቶ ለመጨረስ 100 ቀን ይፈጅበታል። የሎቭ ሙዚየም በዓለም ትልቁና በታሪክ ቀዳሚው የጥበብ ሙዚየምም ነው። በውስጡም ከ35,000 በላይ የሚሆኑ እጅግ ውድና ጥንታዊ የጥበብ ውጤቶች ይገኛሉ። የታዋቂዋ ሞናሊዛ ስዕልን መገኛ ጭምር ነው። ተመልካቾቻችን የምንገኘው በፈረንሳይ ፓሪስ ሎቭር ሙዚየም ነው። ሙዚየም እንግዲህ በቅርቡ እንደሚታወቀው 4 ሰዎች ዝርፊያ አጋጥሞታል። ይሄ አሁን የምንመለከተው ቦታ እነሱ በመሰላል ወጥተው የዘረፉበት ቦታ ነው። በዚህኛው ሳይድ እንግዲህ እንዳልኳችሁ ከ100 ሚሊዮን በላይ ዶላር በላይ የሚገመት ንብረት ተዘርፈዋል። የተወሰኑ እቃዎችን በኤርፖርት ሲወጡ ይዘዋል፣ ግን አሁን ሙሉ ለሙሉ እቃዎችን አላገኙም። ምክንያቱም ዳይመንድ በባህሪው ከተዘረፈ በኋላ መልሶ የማግኘት እድሉ በጣም ዜሮ ነው የሚባል አይነት ሌቭል ላይ ያለ ቅርስ ነው። ምክንያቱም ሞናሊዛ ስትዘረፍ ከዚህ በፊት ተዘርፋለች። ሞናሊዛ ስትዘረፍ ሰውየው ዘርፎ ምንም ማድረግ አይችልም፣ ሞናሊዛ መቀየር አይችልም። ዳይመንድ ሲሆን ግን ዊዝን ፍራክሽን ኦፍ ሚኒት ሳይዙን ስለሚቀይሩት ያ የተሰረቀው እቃ ከዛ የወጣ ይሁን ከሌላ ቦታ ይሁን ሱቆች ላይም ቢቀመጥ መለየት ስለማይቻል ዳይመንድ መልሶ ለማግኘት በጣም አስቸጋሪ ነው። ስለዚህ ቅርሱ ኦልሬዲ ዳሜጅ እንደሆነ ይታሰባል። ፓሪስ የዓለማችን የሽቶ መዲና መሆኑ አይካድም። ይህንን ጥበብና ታሪክ በስፋት ለማወቅ ደግሞ በፓሪስ የሚገኘው የሽቶ ሙዚየም ተመራጭ ቦታ ነው። በፓሪስ ውስጥ በብዛት የሚታወቀውና ታዋቂው ሙዚየም የፍራጎርናርድ የሽቶ ሙዚየም ነው። ተመልካቾቻችን አሁን የምንገኘው ደግሞ ሙዚየም ፐርፊውም ይባላል። እንግዲህ ዓለም ላይ ያሉ ሽቶዎች በሙሉ የሚቀመሙበትን ቦታ እናያለን፣ ቴስት እናደርጋለን። የወደድነውን እንግዲህ ለመግዛት እንሞክራለን። በጣም ቆንጆ ቆንጆ ሽቶዎች ይገኛሉ ተብሏል እና ፓሪስ ያው ሲባል ሽቶ አንዱ መገለጫዋ ነው እና ሽቶ ሳናይ ቴስት ሳናደርግ ነው አግባብ አይደለም እና ወደ ውስጥ እንገባለን። ሙዚየሙ የሚገኘው በ19ኛው ክፍለ ዘመን በተሰራ ውብ ህንፃው ሲሆን የውስጥ ዲዛይኑ ራሱ የጥንታዊቷን ፓሪስ ድባብ ይፈጥራል። የሽቶ አሰራር ሂደት ከጥሬ ዕቃዎች ማለትም አበቦች፣ ቅመማ ቅሞች ጀምሮ እስከ መጨረሻው ጠርሙስ ድረስ ሽቶ እንዴት እንደሚቀመም ያሳያል። ከጥንታዊ ግብፅ ጀምሮ እስከ ዛሬው ዘመን ድረስ ሽቶ ሲቀመጥባቸው የነበሩ የተለያዩ የሽቶ ጠርሙሶችና ዕቃዎችም ለእይታ ቀርበዋል። ያው ከጀርባዬ እንደምትመለከቱት ደግሞ ፒኤስጂ የፈረንሳይ ዋናው ክለብ ስቴዲየም ነው እና ሰልፍ አለ። ሰልፉ እንግዲህ ኳስ ለማየት እንዳይመስላችሁ ተመልካቾቻችን፣ ሰልፉ ያለው ስቴዲየሙን ለመጎብኘት ነው። እንግዲህ ይጫወቱበታል፣ ከዛ ደግሞ ያስጎበኙታል፣ ገንዘብ ያገኙበታል እና በጣም የሚገርም አሰራር ነው ያላቸው። ተመልካቾች ፓርክ ዴ ፍሬንስ እግር ኳስ ሜዳ ብቻ አይደለም፣ የፓሪስ ሴን ጀርመንና የፈረንሳይ የእግር ኳስ የልብ ምት ነው። ይህ ሜዳ የዓለም እጅግ ዝነኛ ተጫዋቾችን በሜዳው አስተናግዷል። በ1984 የአውሮፓ ዋንጫንም ይህ ስቴዲየም አስተናግዶ ፈረንሳይ ዋንጫው ባለቤት መሆን ችላለች። ፓርክ ዴ ፍሬንስ በአጭሩ የእግር ኳስ መተንፈሻ ቦታ ነው። ውስጥ ከገባችሁ በኋላም ደግሞ በጣም ህጉን ጠብቃችሁ እያንዳንዷ ነገር ተሰምራለች። በዛች በተሰመረችላችሁ መስመር እና በተፈቀደው ቦታ እየሄዳችሁ እያንዳንዱ ነገር ትጎበኛላችሁ ማለት ነው። ለእኔ አዲስ ኤክስፔሪየንስ ነው።
በጣም የሚገርም ነው። ከዛ ከሚኪ ጋር እንግዲህ የጋራ መግለጫ ሰጥተናል። አሰልጣኞችና ተጫዋቾች መግለጫ የሚሰጡበት ቦታ ላይ ማለት ነው። በዚህም ስለ ቀጣይ ጉዟችንና ስራዎቻችን አውርተናል። ቀጣይ ጉዞችን መዳረሻዎችን ደግሞ ለማወቅ ይህን ቻናል ሰብስክራይብ ማድረግ ብቻ ነው እናንተ የሚጠበቅባችሁ። ባኮላ ሀኪሚ ልብጥላሽ ልባይ ዲዩ ኦስማን ደንበሌ የበረኞቹ ነው። ጆን ኔቬስ ቪቲኒያ ፓስ ቦል ዩ አር ኖት ሜሲ ፓስ። እና ሌላው በጣም የገረመኝ ነገር ያው እንግዲህ ሀበሻ በቃ በየሄደበት መቀወጥ ነው፣ ልምድ ደግሞ አይለቅም። እና እዛ ፒኤስጂ ስቴዲየምን በቃ አዲስ አበባ ስቴዲየም አስመስለው ነበር በጭፈራ ኤው በፒኤስጂ ሜዳ ጉብኝታችን በመጨረሻም ፒኤስጂ ለመጀመሪያ ጊዜ ያነሳውን የሻምፒየንስ ሊግ ዋንጫ እዚህ ጋር በዚህ መልኩ አስቀምጦት ይኸው ብዙዎቹ ሰልፍ ይዘው እየተነሱ ይገኛሉ። እኛ ግን ማራኪ ወጎች በልዩ ፍቃድ ትላል ማራኪ ወጎች ግን ሳንሰለ ማራኪ ወግማ ይገባዋል ብለው ከበላይ ትእዛዝ የመጣ ጋይስ ሰርፕራይዝ ላሳያችሁ፣ የሆነ ነገር ላሳያችሁ ነው። በፈረንሳይ ፓሪስ ፒኤስጂ ስቴዲየም ውስጥ የሆነ ከባድ ሰርፕራይዝ ላሳያችሁ ነው። ማራኪ ግዞ ከማን ጋር እንዳለ ላሳያችሁ ነው። የስ ቬቫ ከፓሪስ ወደ ስዊዘርላንድ ባስ ነው የምንሄደው። ሀገራችን የጎበኘ ትላለህ እና የስንት ሰዓት መንገድ ነው? አይደል 8 ሰዓት 9 ሰዓት ነው። አዲስ ነገር ስለሆነ አዲስ ነገር ስለምናይ ኢንጆይ እናደርገዋለን ብዬ አስባለሁ። አሪፍ ቲም አለ። ከእነሱ ጋር ምርጥ ጊዜ እናሳልፋለን። በነገራችን ላይ በጣም ግራ የገባኝ ነገር እዚህ ሀገር ክረምት ሲሆን ይደርቃል ዛፍ፣ እኛ ሀገር ክረምት ሲሆን ለመለማል። ከአቦል ይድርቅ ብሏል። በቃ እንዳለ ብርዱ ነው። ይሄ ጨለማ ስንት ሰዓት ነው? አሁን ኦልሞስት 1 ሰዓት ከምናምን ነው። ጠዋት 1 ሰዓት ከምናምን ላይ እንደዚህ አይነት ጨለማ ይልስ እስከ 3 ሰዓት ምናምን እንደዚህ ይቀጥላል። አሁን ደግሞ ጉዟችንን እጅግ ተወዳጅ ወደ ሆነችዋ ስዊዘርላንድ ዙሪክ እናደርጋለን። በጣም ድንቅ የሆኑ ነገሮችንም እናሳያችኋለን። እስከዛ አዲሱ የግዛችሁ አሻግሪ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ተመልካቾቻችን የምንገኘው በስዊዘርላንድ ዙሪክ በምርጧ ዙሪክ ከተማ ነው የምንገኘው። ማታ ነው የገባ ነው። ከተማዋን በደንብ ገና አላየናትም፣ ግን ማታ ባየነው ነገር በጣም በቃ አሜዚንግ፣ በጣም ደስ የሚለው። አሁን እንግዲህ እነሱ ጋር ከጠዋቱ 4 ሰዓት ሊሆን ነው፣ ግን ያው ገና ጠዋት ላይ እኛ ሀገር ጠዋት 1 ሰዓት ላይ ፀሐይ ስትወጣ ያለው አይነት ድባብ ነው ያለው እዚህ እና በዙሪክ ቆይታችን እንግዲህ ዛሬ ያለችን ቀን ዛሬ ነች። ባለችን ቀን ግን ለእናንተ ምርጥ የተባሉ የዙሪክ አሪፍ መዳረሻዎችን በግዛችሁ አሻግሬ ዩቲዩብ ቻናል እናስቆመኩማቸዋለን። ዙሪክን ግዛችሁ አሻግሬ ዩቲዩብን ሰብስክራይብ አድርጉ። ከማራኪ ዲያስፖራ ከምርጥ እንግዶች በተጨማሪ ምርጥ ያልታዩ ቦታዎችና ትዝብቶቻችንን ደግሞ በዚህ ቻናል እናጋራበታለን። አብራችሁን ልትቆዩ በአክብሮት እንጋብዛለን። ዙሪክ እኔ በጣም ላያት የጓጓላት ከተማ ነች። እናንተስ ሀሳብ አስተያየቶቻችሁን ስለ ዙሪክ ንገሩኝ። አብራችሁን ቆዩ። ይመቻችሁ። ወደ ባስ እንገባለን። ሌትስ ጎ Now let's go. ያው ስዊዘርላንድ ዙሪክ ከገባን በኋላ ወደ ጉዟችን ወደ ሬንፎል ነበር ያደረግነው እና የአውሮፓ ሀገሮች በጣም የተጠጋጉ ናቸው። እንደምታዩት ከዙሪክ ወጥተን ስዊዘርላንድ ውስጥ የሚገኝ ሬንፎል ለመሄድ ጀርመንን በመሃል እናልፋለን እና ኬላ ብቻ አልፈን ነው የምንሄደው። ከዛ ድጋሚ የምንገባው እና የአውሮፓ ሀገራት በጣም የተጠጋጉ ናቸው። ምን እየተሰማህ ነው? በጣም ይገርማል። ተፈጥሮ ፍሬንዶች፣ ይሄ ቦታ this is the lifetime የማይረሳ ሚሞሪ የግድ መምጣት ያለባችሁ ቦታ። ብራዘር እንወዳችኋለን። ቴንክ ዩ። ወደ እየወደድሽው ነው? ብሮ እንዴት ነው?
ዙሪክ በስዊዘርላንድ ትልቋ ከተማ ስትሆን በተፈጥሯዊ ውበቷ፣ በታሪካዊነቷ፣ ጥንታዊነቷና በዘመናዊነቷ ትታወቃለች። ከተማዋ በአልፕስ ተራሮች ታጅባ በዙሪክ ሐይቅ ዳርቻ ላይ መገኘቷ ልዩ ውበትን ይፈጥራል። እንዴት አገኘው? በእናትህ አሜዚንግ ቦታ። እኔ ፊልም ቪዲዮ ላይ ምናምን ያየሁትን ነገር ራሱን እዚሁ ጋር My goodness, it's amazing. ዩቲዩብ ላይ የመጀመሪያው ቪዲዮ በዚህ ነው የሚጀምረው። በዚህ ቪዲዮ ነው በጣም ከምርጡ ነገር ጀመርነው። በጣም ከምርጡ ነገር ነው የጀመርነው። ከዚህ ይሄ እንደው አንዳንድ ቪዲዮ ብልክላችሁ እዚሁ ይሻላል። እዚሁ በቅረት አማራ እዚሁ ይሁን ከዚህ ቪዲዮ ምናምን ከተማዋን ልዩ የሚያደርጋት ቀዳሚው ነገር ጥራቱን የጠበቀውና ሰማያዊ ሐይቅ ነው። ስዊዘርላንድ በዓለማችን ላይ በጣም ውድ እና ውብ ከሚባሉት አገሮች መካከል ነች። ስዊዘርላንድ ላይ ብዙ የሚታዩ ነገሮች አሉ። ከምንም በላይ ደግሞ ቴክኖሎጂያቸውና ይሄ እውቀታቸው በጣም የሚገርም ነገር አድርገዋል። ከመሬት የሚያገኙት ምንም ነገር የለም። ኢንዱስትሪና ፋይናንስ የሀገሪቱ ዋና የገቢ ምንጭ ግን ደግሞ በቃ ዓለም ላይ በጣም ተወዳጅ ተመራጭ እና ውድ ሀገር መሆኗ እንግዲህ ማየት ይችለናል። የምርም ደግሞ ይገባታል። የምር ወልጇል። ራሱ አሳያቸው ወደ እንዴ ሰደት ያለዋ ንጹህ ይበናል። በሐይቁ ዳርቻ የእግር ጉዞ ማድረግ፣ በጀልባ መዝናናትና የአልፕስን ተራሮች እይታ መመልከት ለጎብኚዎች የማይረሳ ትዝታን ይፈጥራል። አገር ላይ እንዴት መስራት እንደሚቻል እያንዳንዷ መሬት በትክክል የተሰራች ነች። ምንም ያመልጣቸው ቦታ ሻርፕ ትንሽ አገር ነች፣ ግን ሁሉን ነገር አልተውታል። ሁሉን ነገር ቆንጆ አድርገውታል። እጅግ በጣም ውብ ቦታ ሁሉንም ነገር ማሳያችኋል። እያንዳንዱ ነገር በዚህ ቻናል ላይ ያመጣችሁ እርግጠኛ ሁኑ። ሰብስክራይብ ማድረጋችሁ ዓለምን ዞራለን። ምርጡን ለእናንተ እናደርሳለን። ይመቻል። ዙሪክ ዛሬ የምናውቃት ዘመናዊ ከተማ ከመሆኗ በፊት ከ2000 ዓመታት በፊት ታሪኳ የሚጀምረው በወንዝ ዳርቻ ነበር። የሊማት ወንዝና የዙሪክ ሐይቅ በሚገናኙበት ስፍራ ላይ የቆመችው ይቺ ከተማ አመሰራረቷ ከንግድና ከስልጣን ጋር የተቆራኘ ነው። ታሪኩ የሚጀምረው በ50ኛው ዓመት ዓለም አካባቢ ነው። ሮማውያን ስልታዊ በሆነው ሊንዶፍ ኮረብታ ላይ የጉምሩክ ጣቢያ መሰረቱ። ስሟንም ቱሪኮም አሏት። እዚህ ቦታ ላይ በሊማት ወንዝ የሚያልፉ ነጋዴዎች ግብር ይከፍሉ ነበር። ዛሬ የምናውቃት ዙሪክ ስሟን ያገኘችው ከዚህ ከሮማውያኑ ቱሪኮም ነው። በ19ኛው ክፍለ ዘመን ዙሪክ ከታሪክ ከተማነት ወደ ዘመናዊ የኢኮኖሚ ማዕከልነት ተሸጋገረች። የባቡር ሀዲዶች ተዘረጉ፣ ትልልቅ ባንኮች ተመሰረቱ። ከተማዋ በውሃ ላይ የሚንጸባረቅ ውበት ብቻ ሳይሆን በአስተማማኝ የገንዘብ ስርዓቷም የዓለምን ትኩረት መሳብ ጀመረች። ምን አልክ? በመጨረሻ it's amazing እግዚአብሔር የተጣሪ ስራ ይገርማል። የምር ማለት አርክቴክት ዲዛይን የማያልቅበት አርክቴክት ልትማታትና everywhere every time በጥበብ የተሞላ እጅግ ማራኪ ነው። ደስ የሚልና እኛ ሀገር በኖረ እያልኩ የምታየው ደግሞ በጣም የእኛ ሀገር ቦታዎቹ፣ ውሃዎቹ፣ ላንድስኬፕ ምናምን አይ ቲንክ ብዙ የሚያምር ነገር አለ። እንደዚህ መስራት ብቻ ነው የፈለገው። ትንሽ ነካ ቢደረግ ቢቀጥል በቃ የሚገርም ነው የሚሆነው። ዋው አሜዚንግ! በጣም ደስተኞች ነን። በስዊዘርላንድ ዙሪክ ምንድነው የምንቀምሰው? ምን ልጋብዝ ብለን ያመጣኝ ራክሌት ትራዲሽናል ጉዳቸው ባህላዊ ምግብ የዙሪክ ማለት ነው። እስኪ ለተመልካቾች ራስን አስተዋውቅ። ማንም በአምላክ ከስዊዘርላንድ ዙሪክ ያገኘነው ወዳጃችን ነው። ይኸው የእነሱን ባህላዊ ምግብ ካልቀመሳችሁ ብሎ ቆመናል። ራክሌት ሲወጣ ባይዘው በጣም ሲወጣው ማለት ነው በጣም ሙቀት ነበር። እንደዚህ መያዝ አልችልም። አሁን በረዶ ይሰራል ብሎ ባንዴ ማለት ተመልካቾቻችን ብታምኑ ባታምኑ አሁን የቆምኩት ወርቅ ላይ ነው።
ከዚህ ከምድር በታች በስዊዘርላንድ ዙሪክ የዩናይትድ ባንክ ኦፍ ስዊዘርላንድ ዩቢኤስ ወይም ስዊዝ ባንክ የሚገኝበት አካባቢ ላይ ነው ያለ ነው። ይህ አካባቢ በመላው ዓለም የሚገኙ ትልልቅ ወርቅ ሻጮች ከተለያዩ ሀገራት የተሰበሰቡ ወርቆች፣ ገንዘቦች ተከማችተው የተቀመጡበት ቦታ ነው። ከዚህ ከውጭ እንደዚህ እንደምታዩት ባቡር ይንቀሳቀሳል፣ ሰው ይንቀሳቀሳል፣ ህንፃዎች አሉ፣ በጣም ብዙ ነገሮች አሉ። ግን ከዚህ ከስር ወርቅ ተከማችቷል። እጅግ ብዙ የተለያዩ ሀገራት ገንዘብ በተለያየ ጊዜ ተቀምጠዋል። ይህ አካባቢ ዩቢኤስ በመባል ይታወቃል፣ ወይም ደግሞ የስዊዝ ባንክ በስም እናውቀዋለን። ይህን ነገር ግን ዛሬ የግዛቸው አሻግሬ ዩቲዩብ ቻናል በአካል ይህን ቦታ አይቶታል። ስዊዝ ባንክ ላይ ነው ያለ ነው። እኛ ደግሞ እየተረማመድን ያለ ነው ወርቅ ላይ ነው። እስኪ አካባቢውን አብረን እንጎብኝ። ጋይስ በተጨማሪም ይህ አካባቢ የዙሪክ እምብርት ነው ወይም ደግሞ ፓራዳይስ ፕላትዝ በመባል ይታወቃል። ይህ አካባቢ ዓለም ላይ በጣም እጅግ ውድ ከሆኑ መስመሮች ወይም ደግሞ ዓለም ላይ እጅግ ውድ የሆኑ ቤቶች ለኪራይም ለሽያጭም እጅግ ዓለም ላይ ውድ የሆነው ሰፈር የሚባለው ሰፈር ነው ያለሁት እና በፓራዳይስ ፕላትዝ በዙሪክ እምብርት ላይ የስዊዝ ባንክ ይገኛል። እንደዚሁም ደግሞ እጅግ ውድ የሚባሉ ቤቶች፣ ሱቆች እንደዚሁም ደግሞ እጅግ ውድ የሚባሉ ሰዓቶች እና ብዙ ትልልቅ ውድ ነገሮች የሚሸጡበት አካባቢ ነው። በአጠቃላይ ሰፈሩ ውድ ነው። ጋይስ በጣም ብርዱ ከባድ ነው እና ይሄ ማሮኒ ይባላል ተብያለሁ። እኛ ሀገር ያው አሹቅ፣ በቆሎ ማታ ያው መንገድ ላይ ሞቅ ድባቡን የሚቀይሩ ነገሮች ይሸጣሉ። እዚህ ጋር ደግሞ ማሮኒ ይባላል እና እዚህ ልቀምሰው ነው ለመጀመሪያ ጊዜ በዙሪክ። እዚህ ጋር ማሮኒ አለ። ከዛ እዚህ ጋር አብረው ለቆሻሻ መንገድ ላይ እንዳንጥለው የቆሻሻ ማስቀመጫ ነው ከጎን አብረው ይሰራሉ እና በጣም ሞደርን ነው። እግዚአብሔር ባላው ያው በኒው ኢየር ኢቫቸው ነው የምንገኘው እዚህ እና በጣም ሪሶሻል በዙሪክ ጎዳናዎች ላይ በቆሎ እየበላ ነው። ግዛቸው አሻግሬ ዩቲዩብ ቻናል ሰብስክራይብ አድርጉ። ድንቅ ታሪኮችን በማራኪ ወግ ደግሞ ድንቅ ያልታዩ ትዝብቶች ቦታዎችን ደግሞ በዚህ ቻናላችን ታገኛላችሁ። እኔ ግዛቸው አሻግሬ ነኝ። ግዛቸው አሻግሬ ሰብስክራይብ አድርጉ። ጉዟችን ጉብኝታችን ይቀጥላል። አሁን የኤስቢቢ ወይም ደግሞ የዙሪክ ዋናው ባቡር ጣቢያ ላይ ነው የምንገኘው። ከዚህ ወደ ተለያዩ አውሮፓ ሀገራት ከፍተኛ እንቅስቃሴ የሚካሄድበት መሀል የዙሪክ ከተማ እምብርቱ አካባቢ የሚገኘው ስዊዝ ባንክን አለፍ እንዳላችሁ ዋናው የባቡር ጣቢያቸው ነው። ባቡር ጣቢያቸው ከላይ አለ። ከዛ ደግሞ ከስር በጣም ትልልቅ ሬስቶራንቶች፣ ካፌዎች፣ መዝናኛ ቦታዎች አሉና አንዳንድ ኤርፖርቶችን የሚያስንቅ ሰርቪስ ነው ያለው። አሜዚንግ በጣም ጋይስ ኢትስ በጣም ሂውጅ ባቡር ጣቢያ ነውና ከ44 በላይ መስመሮች አሉ። የዚህ ስዊዘርላንድ ውስጥም እንደዚሁም ደግሞ ወደ ተለያዩ ሀገራት የሚሄዱ ከ44 በላይ መስመሮች አሉ። እያንዳንዱ ባቡር መነሻ እና መድረሻ ሰዓቶቹ እዚህ ጋር ተጽፏል። እያንዳንዱ ሰዓቶቹ ሲጻፉ 18 ከ35 ከምናምን የተጠጋጋ ምናምን ነገር አለ። ኤግዛክት ከነደቂቃው ነው የሚያስቀምጥላችሁ። ለምሳሌ 18 ሰዓት ከ37 ይደርሳል ይላል አይደለ? 18 ከ38 ብትደርሱ አልፏቸዋል። ስለዚህ ባቡር አመለጠኝ አይደለም የሚባለው እዚህ ሀገር አረፈድኩ ነው። በቃ ግልጽ አረፈድኩ የሚባለው እኛ ሀገር ጥሎኝ ሄደ ምን አለ ትንሽ ቢጠብቀኝ እያየሁት እኮ ነው ምናምን የለም። በቃ አረፈድኩ ነው። ራስን ኃላፊነቱን ወስደውና ኢትስ ላይክ አሜዚንግ በጣም የሚገርም ሂውጅ ነው። ፋሲሊቲዎቹ፣ ሰርቪሶቹ ምናምን በቃ ቅድም እንዳልኳችሁ ትልልቅ አንዳንድ ኤርፖርቶችን ያስንቃል። ኢትስ አሜዚንግ ብቻ በጣም ደስ ይላል። ወዴት ልውሰዳችሁ ተመልካቾች? ምረጡ። የት አለ? ሰዓቱ ጋር እየጠበቅኩ አይደል እንዴ? ሰዓቱ ጋር እኮ ነው ብያለሁ፣ ነግሬሃለሁ እኮ ሰዓቱ ጋር መገናኛው ጋር ነው ብያለሁ። አንተ የት ቆየ? ተመልካቾች ላይክ በጣም ሰፊ ከመሆኑ የተነሳና ሂውጅ ነው። ብዙ ሰዎች ቢጠፋፉ ወይም ደግሞ መገናኘት ቢፈልጉ እዚህ ባቡር ስቴሽኑ አካባቢ እዚህ ቦታ ነው ወይ ሰዓቱ ጋር እንገናኝ ወይ ደግሞ መገናኛ ይሉታል። እና ሰዎች ሲጠፋፉ ወይ ደግሞ ሲቀጣጠሩ እዚህ ባቡር ጣቢያው ላይ የሚገናኙበት ዋና ቦታ ነች እቺ። በእኛ ሀገር እንግዲህ እንደ መገናኛ ይሏታልና አሁን ያቻያታ አይያች አሁን ባሏ ጠፍቷት ባሏን እየፈለገች እሱ አሁን እናቱን እየጠበቀ ነው። አይተዋላ እናቱ ጠፍታበት ባቡር ጣቢያ ውስጥ
It's hot wine. Yeah, Hot wine. both fine. You speak English? Right. So what they use for hot wine? For drinking. I know for drinking. For the cold? It's good for the cold, but many people come, citizens of Switzerland, or actually like Western Europe, they usually have this drink during the night. Okay. During What are the ingredients? Oh, that's a top secret. You're asking. Secret. I cannot tell you that. ሚስጥር ነው አልናገርም ብሏልና ሴክሬቱን አገራችን ወስደን እንዳንሰራው መሰለኝ እንዳንቆርጃቸው መሰለኝ እና ሶ ጋይስ እዚህ ስዊዘርላንድ ዙሪክ ውስጥ ወይን ተፈልቶ ይጠጣል ሞቅ ተደርጎ ለማለት ነው ለብርዱ እንግዲህ ለብርዱ የማይፈላ ነገር የለም ወይን ራሱ ይፈላል የፈላ ወይን ለመጀመሪያ ጊዜ ልሞክር ነው ወይን ፈልቶ ሃው የማስከር እንትኑ ይጨምራል የማስከር ኃይሉ ሊጨምር ይችላል ሲፈላ አላቀም ብርዱ ኃይለኛ ከመሆኑ የተነሳ ኖርማል ወይን ብትጠጡ ያነቃቃችሁ አፍልታችሁ ወይን ብትጠጡት የኔ አልኮል አይጠጣ ወይን ፈልቶ ሌላው በጣም ከስዊዘርላንድ ስንወጣ የረሳነው ነገር ዋናው ነገር ምን መሰላችሁ ቸኮሌት እና እኛም ያው እንግዲህ የነበርንበትን ባስ አስቁመን አስቸግረን ትንሽዬ ሚኒ ማርኬት አገኘን እና ቸኮሌት ልንገዛ ወደ ውስጥ ገባን ሶ ጋይስ ስዊዝ ያው አንዱ ከምታወቅበት ነገሮች አንደኛው ቸኮሌት ነው በጣም ትልቅ ዓለም ላይ ተመራጭ ሆኑ ቸኮሌቶች መገኛ ሀገር ነች ስዊዘርላንድ ያው ፓሪስ የፍቅር ሀገር ነች ይባላል ቸኮሌቱ ደግሞ ያለው ስዊዘርላንድ ነው ኖዚም ፍቅር አለ ተመልካቾቻችን የስዊዘርላንድ ቆይታችን አጠናቀን ልንወጣ ስንል ያው ስዊዘርላንድ ሲባል ቸኮሌት ይነሳል በዓለም በጣም ምርጥ ቸኮሌቶችን በማምረት የምትታወቀው ስዊዘርላንድ ቸኮሌቷን ሳይቀምሱ ሳይገዙ የሚሄዱ የሉም ተብለን የሆነ ሾፒንግ ሴንተር ውስጥ ገብተናል በጣም የቸኮሌት አይነት እኔ አብዛኞቹን ቸኮሌቶች አላቃቸውም እዚህ ያሉት አብዛኞቹን ግን ኢትስ አሜዚንግ እና በዓለም በጣም እጅግ ተወዳጅ ተመራጭ የሆኑ ድንቅ ቸኮሌት መገኛ ሀገር ስዊዘርላንድ ዙሪክ ያለ ነው እንግዲህ ይዘና እንግዲህ ያው ለግዛቸው አሻግሬ ቤተሰቦች ቸኮሌት የምትፈልጉ ኮሜንት ላይ ጻፉልን እንግዲህ በያላችሁበት እናደርሳለን ሰብስክራይብ ካደረጋችሁ ደግሞ ከዚህ ውስጥ የፈለጋችሁ መርጣችሁ ስዊዝ ብራንድ ያለው ቸኮሌት ወደ እናንተ እናመጣለን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ ቴንክ ዩ ሶ ማች እንጨምር እንዴ ጋይስ አይ ቲንክ ይሄን መጀመሪያ ያስቀምጬ ልምጣና ጨምራለሁ አይ ቲንክ በቃ ለምታስገባው አንዷን ስለሆነ ከዙሪክ ቀጥሎ እንግዲህ ለሁለተኛ ጊዜ ወደ ጀርመን ፍራንክፈርት ነው የሄድነው እዚህ በጀርመን ፍራንክፈርት ብርዱ እኛ ስንደርስ ደግሞ በጣም የከፋ ነበር በጣም ከባድና መቋቋም አቅቶን ነበር እስክስታ እዚህ ነው የምትወርደው አባ እስክስታ ሪል እስክስታ ምናምን እዚህ ጋር ነው ማለት በህይወቴ የመጨረሻውን ብርድ የተበረድኩት አሁን ነው እኔ ካን ሚኪ ወደ ሩም መመለስ ይችላል ሚኪ ሩሙ የቱ ጋር አይ ኑ አራራ ልጆች ቆይላቸው እንዲህ በብርድ ተሰቀየን ነው የምንሰራው ሰብስክራይብ አድርጉን ብል ያው ይደብራችኋል ዘደንና እኔ ልበረድ እንግዲህ አውሮፓ ምንከራተት ነው ነው ያስ ሚኪያንስ ይላል እንግዲህ ሚኪ ከኛ በተሻለ ብርዱን ተለማምዶታል መሰለኝ ያው እንደምታዩት በጣም በቃ እንጆይ ያደረገው ነው እሱ ደግሞ ብርዱ ታይም ማለት ይሄ ነው አይደል አይ ከዚህ በላይ ብርድ አለ በረዶ የሚሆንበት ጊዜ አሁን ይኸውልህ -2 ነው ያለው ግን ገብተህ ስታየው ፊልስ ላይክ -4 ነው የሚለው ያ ማለት ብርዱ እንደ -4 ያህል ያለው ግን ትክክለኛው -2 ነው ከዚህ በላይ ግን በጣም ይሆናል ፍራንክፈርት ጀርመኒ ላይ ከዚህ በላይ ይሆናል
ይሄንን ብርድ እኛ ለ7 ቀን ለ8 ቀን ለ10 ቀን ነው ቼክ የምናየው። ይሄን ብርድ ተቋቁማችሁ ችላችሁ የቤተሰብ ናፍቆት ችላችሁ በዓል ቤተሰብ ጋር ጆይን ሳታደርጉ ይሄን ሁሉ ነገር ተቋቁማችሁ እዚህ ሀገር ላይ እኛ ወክ ማድረግ ነው የከበደን፣ እጃችንን ማዘዝ ነው የከበደን። በዚህ ሁኔታ ስራ የምትሰሩ ሰዎች በእውነት ትልቅ አክብሮት አለን። በጣም ብዙ ኢትዮጵያውያን በጣም ኤክስትሪም በሆነ ሙቀት ውስጥ በጣም ኤክስትሪም በሆነ ብርድ ውስጥ ስራ ይሰራሉ። ከራሳቸው አልፎ ለቤተሰብ ለሀገር በጣም ብዙ ነገር ኢንቨስት ያደርጋሉ እና እኔ በጣም አፕሪሼት ያደረኳቸው ምክንያቱም የኢትዮጵያ አየር ኦልሬዲ የሚታወቅ የተለመደ የተካበደ ምናምን ነገር የለውም ኤክሴፕሽናል የሆኑ አንዳንድ ቦታዎች ካልሆነ በስተቀር እና በእንደዚህ አይነት ሁኔታ ውስጥ ሆናችሁ ተቋቁማችሁ ስራ የምትሰሩ ኢትዮጵያውያን አድናቂያችሁ ነን ለማለት እንወዳችኋለን። ፍራንክፈርት በጀርመን ብቻ ሳይሆን በአውሮፓ ውስጥ ካሉ ከተሞች ሁሉ በብዙ ነገሮች ለየት ያለች ከተማ ነች። ከተማዋን ከሌሎች የጀርመን ከተሞች እንደ በርሊን ወይም ሙኒክ ለየት ከሚያደርጓት ነገሮችም አንዱ ረዣዥም ህንፃዎች በብዛት የሚገኙባት ብቸኛ ከተማ ነች። ሌሎች የጀርመን ከተሞች ታሪካዊ ህንፃዎቻቸውን ጠብቀው ዝቅ ብለው ሲሰሩ፣ ፍራንክፈርት ግን ወደ ላይ የተመዘዙ ህንፃዎች አሏት። ፍራንክፈርት የአውሮፓ የገንዘብ ፖሊሲ የሚወሰንባት ከተማ ናት። የአውሮፓ ማዕከላዊ ባንክ ኢሲቢ የዩሮ ቀጠና የገንዘብ መቆጣጠሪያ ማዕከል እዚህ ይገኛል። ይህም ከተማዋን ለአውሮፓ ኢኮኖሚ እምብርት ያደርጋታል። ከ300 በላይ ዓለም አቀፍ ባንኮችና ዋና መስሪያ ቤቶቻቸውም እዚህ ይገኛሉ። ከፍራንክፈርት ስንጨርስ እንግዲህ የቬጂታን ኢትዮጵያ ቱሪን ትራቭል ጎብኚዎችና ተጓዦች ወደ ኢትዮጵያ ተመለሱ። እኛ ግን ያው አዳዲስ ሀገራትን እስኪ ደግሞ ኤክስፔሪየንስ እናድርግ ብለን ጉዟችንን ወደ ኔዘርላንድ አምስተርዳም አደረግን። በነገራችን ላይ ተመልካቾቻችን ማራኪው በማራኪ ዲያስፖራ ፕሮግራሙ በመላው ዩሮፕ ቱር እያደረግን እንገኛለን። አሁን የምንገኘው በኔዘርላንድ አምስተርዳም ከተማ እምብርቱ መሀል ከተማው ላይ ነው የምንገኘው። አምስተርዳም በአውሮፓ ብቻ ሳይሆን በዓለም ላይ ካሉ ውብና ልዩ ከተሞች አንዷ ናት። ውበት የተፈጥሮ ሳይሆን የታሪክ የስነ ህንፃና የነፃነት መንፈስ ጥምረት ውጤት ነው። ምን እየበላ ነው? በኔዘርላንድ አምስተርዳም ለብርዱ ነኛ አይነተኛ መሴ ድንች የሀገሪቷ ዋና ምግብ እንግዲህ አምስተርዳም በክረምት የመጣ ሰው መጀመሪያ ኤክስፔሪየንስ ቢያደርገው ደስ የሚለኝ ድንች ነው። ቺፕስ በጣም ይኸው በትልቅ እቃ ነው። በጣም ሆት ነው፣ በጣም ጣፋጭ ነው። እሱን ነገር ኤክስፔሪየንስ ብታደርጉ ደስ ይለኛል። እንደገባን ብርድ ነበር፣ ግን ያው ድንቹ ትንሽ ሞቅ ሞቅ አድርጎናል። ሌላው የአምስተርዳም የሚገርመው ገጽታ በምሰሶ ላይ የቆመች ከተማ መሆኗ ነው። ይህ ለአንዳንዶች የማይታመን ሊሆን ይችላል። ነገር ግን አምስተርዳም የተገነባችው ረግራጋማ መሬት ላይ በመሆኑ አብዛኞቹ ጥንታዊ ህንፃዎች በውሃ ውስጥ በተተከሉ የእንጨት ምሰሶዎች ላይ የቆሙ ናቸው። ለምሳሌ የከተማዋ ንጉሳዊ ቤተ መንግስት ብቻውን ከ13000 በላይ በሆኑ የእንጨት ምሰሶዎች ላይ ያረፈ ነው። በነገራችን ላይ ተመልካቾቻችን አምስተርዳም እያንዳንዱ መንገድ መሀል ላይ እያንዳንዱ ቅያስ ላይ ኤቭሪዌር ውሃ ነውና አንዱ ከአንዱ ጫፍ በውሃ የተገናኘ ነው። ሰው ኦልሞስት ከመኪና መንገዶች በላይ የውሃ ትራንስፖርቴሽኖቹ ይበዛሉ። አሜዚንግ የምንለው በቃ አምስተርዳም ውሃ ላይ የተገነባች ከተማ ሉካት እንዴት እንደሚያምር ሙሉ ከተማው በዚህ የዞርን ማየት እንችላለን። አምስተርዳም ከመኪና ይልቅ በብስክሌት ሰው ይጓዛል። በከተማዋ ከሰው ቁጥር በላይ ብስክሌት እንዳለም ይነገራል። ከ800,000 በላይ በየዓመቱ በአማካኝ ከ12,000 እስከ 15,000 የሚሆኑ ብስክሌቶች ከቦዮች ውስጥ ተጥለው ይወጣሉ። አምስተርዳም የሰሜን ቬኒስ በመባል ትታወቃለች። ከ165 በላይ ቦዮች ከተማዋን እንደ ሸረሪት ድር ያዋስኗታል። በቦዮቹ ዳርቻ ያሉት ጥንታዊ ቤቶች በውሃው ላይ የሚያንጸባርቁት ምስል ለከተማዋ አስማታዊ ድባብ ይሰጣል። ከ1500 በላይ ድልድዮችም አሏት። ምሽት ላይ እነዚህ ድልድዮች በትንሽ መብራቶች ሲበሩ ውበቷ እጥፍ ይሆናል።
ተመልካቾቻችን ጉብኝታችን ቀጥሏል። ይህ ግዛቸው አሻግሬ የዩቲዩብ ቻናል ነው። ሰብስክራይብ አድርጉ። አሁን ደግሞ የምንገኘው በኔዘርላንድ አምስተርዳም ከተማ ውስጥ ነው የምንገኘው። አሁን ከጀርባ የምትመለከቱ ዚስ ኢዝ ሆላንድ ይላልና ሆላንድን ከላይ ሆነን በደንብ ላይክ የምሽት ድባቡን በደንብ ልናያት ነው። አምስተርዳምን ማለት ነው ይቅርታ። ከዛ ውጭ ግን አሁን በውሃ ላይ ነው የመጣ ነው። ከሴንትራል ኔዘርላንድ ወደ ኖርዝ ኔዘርላንድ ወደሚባለው አካባቢ ነው የተሻገር ነው። የ2-3 ደቂቃ መንገድ ነች ውሃ ላይ በጀልባ ለመሻገር የሚፈጅብን ማለት ነው። እና ሙሉ መሀሉ በውሃ የተከበበ ነው አካባቢው በሙሉ እና ሳይክልና ውሃ ነው ያለው እስካሁን። ሳይክል ውሃ ሳይክል ኤቭሪዌር ሳይክል ለምታዩ። ሳይክሎች ደግሞ ቆየት ያሉ ሞዴሎች ናቸው። የቅርብ ጊዜ በኤሌክትሪክ ምናምን አይደሉ፣ እግርን ምናምን ጉልበትን የሚፈትሹ ናቸውና የምሽቱ ድባብ እያየነው ነው። ሁሉንም ነገር እናሳያችኋለን። አብራችን ቆይ። ኔዘርላንድ እና ታሪኳን በሰበንዲ የምናይበት ቦታ ነው። ትኬት ካገኘን ሙሉን ገብተን እናያለን። ነገር ግን ያው ከሰበንዲው በፊት ሀገራቸውን እንዴት እንደገነቡ በተለያዩ ምስል እና ቪዲዮዎች እያሳዩን ነበር። እዚህ ፊት ለፊት እንደምታዩት ስክሪኑ ላይ አምስተርዳም ታሪክ የሚጀምረው በ12ኛው ክፍለ ዘመን ነው። በወቅቱ አነስተኛ አሳ አጥማጆች መንደር ነበረች። አምስቴል በተባለው ወንዝ ላይ ጎርፍ መከላከያ ግድብ በመሰራቱ ስሟ አምስቴል ዳም ተባለ። ይህም ቆይቶ ወደ አምስተርዳም ተቀየረ። ከዛ እንግዲህ አሁን የነገሩንን በሰበንዲ ሊያሳዩ ደግሞ ይኸው ቦታችን ይዘናል። ሬዲ የስ My goodness, it's amazing experience. እግዚአብሔርን ፓርክ ውስጥ ገባን። This is the best experience ever. It's amazing. አምስተርዳም ከላይ ኦልሞስት አብዛኛው የከተማዋ ክፍል ውሃ ነው ማለት ይቻላል። ታውቃለህ ፊት ለፊት ያለው ውሃ ይወጣል። በስመ አብ አዳም ህንፃ አዳም ታወር ይባላል። ሙሉ ኔዘርላንድን ከላይ ሆናችሁ ለማየት የሚያስችል በጣም የሚገርም ቦታ ነውና እንዲህ ነው ጋይስ። ያሟሟቅ ነው ልንገባ ነው አምስተርዳምን ከላይ ዋዥ ቤት አለ። በስመ አብ በግልጽ ፍርድ እጄ እንደዚህ ነው። እንደምትመለከቱት ስጮህ ነበር፣ አውርዱኝ እያልኩ ነበርና በጣም ከባድ ነበር። በጣም ከጎን ስለተቀረጸ ምናልባት ይሄ ከፍታውና ዝቅታው ላይ ይታያችሁ ይችላል። ግን በጣም ህንፃው በጣም ሩፍቶፕ ላይ ነው። ህንፃው በጣም ከፍታ ላይ ነው ያለ ነውና ወደ መሬት አይ ዶንት ኖ በግምት ምን ያህል እንደሚችል ግን በጣም ሩቅ ነበር። ያስፈራል። አስደሳችም አስደንጋጭም አስፈሪም አዳዲስ ኤክስፔሪየንሶችን ያየንበት ቱር ነው ይሄኛው የማራኪው ዲያስፖራ ቱር እና ኢትስ አሜዚንግ። በተለይ ይሄኛው የመጨረሻው ላይክ ወደ ከተማው እንደዚህ በሹባሹ በሚሄደው ነገር how much like ሪስኩ እንዴት ነው ግን እንትን ያደረጉት በእናትህ እስኪ ወይኔ ትልቅ ነሽ ግን ታውቃለህ ከተማዋ ራሱ። ከተማዋ የዓለም ታዋቂ ሙዚየሞች መገኛ ናት። የቫንጎግ የጥበብ ስራዎች፣ የሬምብራንት ድንቅ ስዕሎች እና በሁለተኛው የዓለም ጦርነት ወቅት አይሁዳዊቷ ልጅ የተደበቀችበት የአና ፍራንክ ቤት የከተማዋ ትልቅ ታሪክ ይመሰክራሉ።
ተመልካቾቻችን የአና ማስታወሻ መጽሐፍን በእርግጠኝነት ብዙዎቻችሁ አንብባችሁታል፣ ብዙዎቻችሁ ታስታውሳላችሁ። አሁን ስለ አና ፍራንክ ልነግራችሁ ነው። ምክንያቱም ይህ ከጀርባ የምትመለከቱት ቦታ ከአና ጋር ቀጥተኛ ቁርኝት ያለው ቦታ ስለሆነ ነው። በእርግጥ አና ማነች የሚለውን ባጭሩ ልንገራችሁ። አና ፍራንክ ጀዊ ስትሆን ኑሯ ደግሞ በጀርመን ነበር። በሁለተኛው ዓለም ጦርነት ወቅት የናዚ ጭፍጨፋን ሽሽት ከቤተሰቦቿ ጋር በ13 ዓመቷ 1943 ዓመተ ምህረት ማለት ነው በእነሱ አቆጣጠር ወደዚህ ወደ ኔዘርላንድ አምስተርዳም ታደርጋለች ጉዞዋን ከቤተሰቦቿ ጋር። በዚህም እዚህ የምትመለከቱት ቦታ ውስጥ ከመሬት በታች ከ8 ቤተሰቦቿ ጋር ኑሯን ታደርጋለች። ከዛም የዕለት ከዕለት ውሏን ቀኗን ያየችውን የታዘበችውን መጻፍ ትጀምራለች በ13 ዓመቷ። ይህንን ከጻፈች ከ2 ዓመት ሊሞላው አካባቢ በ1945 አና ፍራንክ ወደ ጀርመን ትወሰዳለች። በዛም ትገደላለች፣ ህይወቷ ያልፋል። በህይወት የቀረው ደግሞ አባቷ ብቻ ነበርና አና ፍራንክ ያየችውን የታዘበችውን የጻፈችውን ወደ መጽሐፍነት ቀይሮ ለህትመት ያበቋል። ከዛም በኋላ ይህ መጽሐፍ ድንገት ሳይታሰብ በመላው ዓለም ተወዳጅና ተነባቢ ሆነ። በዚህም ከ70 በላይ ቋንቋዎች ተተርጉሞ ለንባብ በቅቷል። በእኛ ሀገርም የአና ማስታወሻ መጽሐፍ ወደ አማርኛ ተተርጉሞ ብዙዎቻችን አንብበነዋል። ምን ያህሎቻችሁ ናችሁ ያያችሁትን የታዘባችሁትን የገጠማችሁን ነገር ወደ ጽሑፍ የምትቀይሩት? ምናልባት አንድ ቀን ዓለም የሚነጋገርበት ታሪክ ሊሆን እኮ ይችላል። ዛሬ እዚህ ኔዘርላንድ አምስተርዳም ውስጥ የአና ማስታወሻ የተጻፈበትን ቤት ልናይ ደርሰናል። ጥቂት ሰልፍ አለ፣ አብራችሁን ገቡ። ከሚገኙት ነገሮች ውስጥ የመጀመሪያውና ቤተሰቧና ሌሎች 4 ሰዎች የተሸሸጉበት ክፍል ነው። ክፍሉ እስከዛሬ ድረስ በኦቶ ፍራንክ ፍላጎት መሰረት ምንም አይነት የቤት ዕቃ ሳይገባበት ባዶ ሆኖ ተቀምጧል። ይህም በወቅቱ የነበረውን የጭቆናና የባዶነት ስሜት ለማሳየት ነው። ሁለተኛ፣ ተንቀሳቃሽ የመጽሐፍ መደርደሪያ። ወደ ሚስጥራዊ ክፍል የሚወስደውን በር ለመደበቅ ተብሎ የተሰራው ኦሪጂናል የመጽሐፍ መደርደሪያ አሁንም በቦታው ይገኛል። ይህ መደርደሪያ ለ2 ዓመታት ያህል ተደብቀው እንዲቆዩ ረድቷቸዋል። ሶስተኛ፣ የአና ፍራንክ የፎቶ ግድግዳ። አና በተደበቀችበት ክፍል ግድግዳ ላይ የስሜት መነቃቃት እንዲፈጥሩላት የለጠፈቻቸው የተለያዩ ፎቶግራፎች፣ የፊልም ተዋናይ ምስሎችና የመጽሔት ቁርጥራጮች አሁንም በግድግዳው ላይ ተለጥፈው ይገኛሉ። አራተኛ፣ ኦሪጂናል ማስታወሻ ደብተር። አና ፍራንክ የጻፈችው ታዋቂው ቀይ ባለቀለም ማስታወሻ ደብተር እና ሌሎች የጻፈቻቸው ወረቀቶች በሙዚየሙ ውስጥ ለእይታ ቀርበዋል። ይህ ማስታወሻ ደብተር የሆሎኮስት ታሪክ ዋነኛ ምስክር ነው። አምስተኛ፣ የንግድ ድርጅቱ ክፍሎች። ከመደበቂያው ክፍል ውጭ ያሉት የህንፃው ክፍሎች ኦቶ ፍራንክ ሰራባቸው የነበሩ ቢሮዎችና መጋዘኖች ናቸው። እነዚህ ክፍሎች በወቅቱ የነበረውን የስራ ድባብ በሚያሳይ መልኩም ተዘጋጅተዋል። ስድስተኛ፣ የቁመት መለኪያ ምልክቶች። በመደበቂያ ክፍል ግድግዳ ላይ አናና እህቷ ማርጎት እያደጉ ሲሄዱ ቁመታቸውን ለመለካት የተሰመሩ ትናንሽ መስመሮች ዛሬም ድረስ ይታያሉ። በነገራችን ላይ ተመልካቾቻችን ያው ከአምስተርዳም ቀጥሎ ቀጣይ ማረፊያችን የነበረው በጣሊያን ሚላን እና ሮም ነበር አስበን የነበረው። ነገር ግን ትኬት ቼክ በምናደርግበት ሰዓት በጣም ከባድ የበረዶ ወቅት ነበርና የአየር ትራንስፖርትም የባቡር ትራንስፖርትም ሙሉ በሙሉ ለተወሰኑ ቀናት ቆሞ ነበር። የነበረን አማራጭ ወደ ቤልጅየም ሄደን ከብራስልስ መውጣት ነው የፈለግነው። በብራስልስ ትንሽ ቆይታ አደረግን። ሌላኛዋ የግዛችሁ አሻግሬ ዩቲዩብ የጉዞ መዳረሻችን ቤልጅየም ብራስልስ ከተማ ነው የምንገኘው። አሁን ያለንበት አካባቢ በጣም ሂውጅ እና የሚያምር ቆየት ያለ ቤተክርስቲያን ነው። አዲስ አበባ የአፍሪካ ህብረት መቀመጫ እንደሆነች እናውቃለን ሁላችንም። እንደዚሁም የአፍሪካ ዋና ከተማ በመባልም ታወቃለች። አሁን የምንገኝበት የቤልጅየም ብራስልስ ከተማ ደግሞ የአውሮፓ ህብረት መቀመጫ ነች እና የአውሮፓ ዋና ከተማ በመባልም ብዙዎች ይጠሯታል። Okay, yeah, it's Marakyog. Say Marakyog. Say Marakyog. Say Marakyog. Marakyog. Yes, it's all about celebrities and successful people's lifestyle. Okay? Yes. So, but Belgium, Brussels, subscribe እናስደርግ ሰዎች ነን። ገና subscribe. So, make it you subscribe. Oh. Yes, 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 yes.
ከጀርባ የምትመለከቱት በቤልጂየም ብራስልስ የሚገኘው አቶሚየም ይባላል። ብዙዎች መጥተው ፎቶ የሚነሱበት የብራስልስ አንዱ መገለጫ ተደርጎ ይቆጠራል። ይህ አቶሚየም የተገነባው በ1958 ለትሬድ ኤክስፖ ነው በወቅቱ የተዘጋጀው። ያው በተለምዶ ህዋስ ወር ሴል እንላለና ሴል ከ165 ቢሊዮን በላይ በማይክሮስኮፕ ማግኒፋይ ሲደረግ ይህን አይነት ምስል ይሰጣል ወይ በዚህ ልክ ይሆናል የሚለውን ለመግለጽ ያስቀመጡት ቦታ ነው። ብዙዎች ፎቶ ይነሱበታል። በጣም ነው የሚያምረው። አንዱ የብራስልስ መገለጫም ተደርጎ ይቆጠራል። አይ ቲንክ 102 ሜትር አካባቢ ከፍታ እንዳለው መረጃዎች ያሳያሉ። እና ኢትስ ናይስ በጣም በጣም ሂውጅ ነው ታውቃለህ። አጠቃላይ ቆይታችን ይህን ይመስል ነበር። እንግዲህ 5 ሀገራትን በስሱ ለማስቃኘት ለመዳሰስ ሞክረናል። ምናልባት አዳዲስ ኤክስፔሪየንሶችን ያያችሁ ልትኖሩ ትችላላችሁ። ከዚህ በፊት ሄዳችሁ ልትኖሩ ትችላላችሁ። ስለተከታተላችሁ ከኛ ጋር ድንቅ ጊዜ አብራችሁ ስላሳለፋችሁ እናመሰግናለን። ቀጣይ ጉዟችን ይቀጥላል። በሀገር ውስጥም ከሀገር ውጭም የተለያዩ ቦታዎች እንሄዳለን፣ እናሳያችኋለን፣ እናስጎበኛችኋለን። እስከዛው ሰብስክራይብ ያደርጋችሁ ጠብቁን። ይመቻችሁ። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቨል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል ዓለምን ከኛ ጋር ይጎብኙ።